ሃይ ኤቭሪዋን እንዴት ናችሁ? ይሄ ፖድካስት ነው። እኔ ሄቨን ነኝ። ዛሬ አዲስ ዓመትና እቅዶች የሚል እኔ የጻፍኩት አጭር አርቲክል አለ። እሱን አነብላችኋለሁ። ስቴይ ቱንድ። አዲስ ዓመትና እቅዶቼ። የያዝነው ዓመት ተገባዶ ወደ አዲስ ዓመት ለመግባት የቀረን የቀናት እድሜ ብቻ ነው። አዲስ ዓመት ሲመጣ ሁሌ እንደማደርገው እስክሪብቶና ማስታወሻ ደብተሬን ይዤ በክፍሌ ጥግ ላይ ከሚገኝ ጠረጴዛና ወንበር ላይ ተሰየምኩኝ። እንደ ሁል ጊዜው ሁሉ የአዲስ ዓመት እቅዶቼን እንድጽፍ፣ ምኞቶቼን አንድ በአንድ ላሰፍር፣ ባላዩዋቸው ወራትና ቀኖች ላይ ማድረግ የማስባቸውንና ሆነው ማየት የምሻቸውን ማሽጎድጎዱን ተያያዝኩት። አንደኛ፣ አሁን ካለሁበት የተሻለ ቦታ ላይ መገኘት፣ በስራ፣ በኢኮኖሚ፣ በአኗኗር ደረጃ፣ በአስተሳሰብ፣ በትምህርት፣ ከሰዎች ጋር ባለኝ ግንኙነት፣ በጤናና በመሳሰሉት እያልኩኝ እቅድ ይሁን ፍላጎት፣ ምኞት ይሁን ራዕይ፣ ብቻ ሁሉ ያልታወቀ ነገር በግርድፉ መዘርዘሬን ቀጠልኩኝ። ድንገት ባለፈው የድሮ ርቀቶቼን ስበረብር ያገኘኋቸው የዛሬ ዓመት በዚህ ሰዓት እና ከዛም በፊት ለአዲስ ዓመት የጻፍኳቸው እቅዶች ትዝ ሲሉኝ ከተቀመጥኩበት ወንበር ብድግ ብዬ ማስታወሻዎቹን ካሉበት አምጥቼ ማገላበጡን ተያያዝኩት። የእቅዶቹን ዝርዝር አንድ በአንድ እያየው በርትቼ ያሳኳቸውን እቅዶች ሳነብ ኩራት፣ በስንፍና ያላደረኳቸውን ሳነብ ሀፍረት ቢጤ፣ የተቀሩትን ደግሞ በአግራሞት እያየው ቆይ ማን ይሙት ይህንን ግን እኔ ነኝ የጻፍኩት ብዬ ለብቻዬ ፈገግ አልኩኝ። አንዳንዱ ለራሴ የጻፍኩት ሳይሆን ሌላ ሰው እንዲፈጽመው የተላከ ደብዳቤ ስለሚመስል። ከዛም የቀጣይ ዓመት እቅዶችን አስፍሬ አንድ በአንድ አንብቤ እንደጨረስኩኝ ሀሳብ ቢጤ ይዞኝ ጭልጥ አለ። ማቀዱስ ባልከፋ ነበር። ትልቅ ህልም ማለሙ መልካም ነው። ፈረንጆቹ እንደሚሉት by failing to prepare you are preparing to fail ነው ነገሩ። ያልታቀደ አይኖርማ፣ ያልታየ አይነካም፣ ያልታለማ አይደረስም። ግን እንደው አንዳንዴ ምኞት ብቻ ከሆኑ ራስን ማታለያ ቅዠቶች ብንነቃስ፣ በየሚዲያው የምናየው ሆሆይታ ካሳደረብን የስሜቱ ዥንብር ገሸሽ ብንልስ፣ እቅዶቹን ራሱ እንደሚፈጽም ሰው ብናቀድስ፣ ስራው ሰሪ እንደሚያሻው አድራጊዎቹም እኛ ራሳችን እንደሆንን ብንረዳ እና ወደ ኋላ ዞር ብለን የእስከዛሬዎቹን ብንገመግብ፣ የተሳኩትን እንዴት ያልተሳኩትን ለምን ብለን ብንጠይቅስ፣ አዙሪት ከሆነ የድግምግሞሽ ህይወት ፈቀቅ የሚያደርገን ማስታወሻዎቻችንን የሞሉት የአዲስ ዓመት ምኞቶች ሳይሆኑ ተግተን የተከበርናቸው እቅዶቻችን ስለሆኑ። ምንና እንዴት ባቅድ የት ደርሳለሁ? ህልሞቼ ከግብ እንዲደርሱ ከኔ የሚጠበቀው ምንድን ነው? የሚያደርሰኝስ መንገድ የትኛው ነው ብለን ራሳችንን ብንጠይቅስ? በተነቃቃ ስሜት ሳይሆን በነቃ አእምሮ ብንወስን፣ እዛና እዚህ ከሚባክን ከንቱ ምኞት ተላቀን የእውነት ለመኖር ብንተጋስ። እናማ ይዞን ጭልጥ ካለው ሐሳብ ስመለስ እቅዶቻችን ከወረቀት አልፈው እጅና እግር አውጥተው እንዲሄዱ፣ ከምኞት ድንበር ዘለው ነፍስ እንዲዘሩ ኃላፊነቱን እኛው ራሳችን ብንወስድስ? ተግባር የእቅድ እስትንፋስ ነውና ለሚመጣው ዓመት እንዲህ ብናቅድስ? የስበት ህግ አማኝ ካልሆናችሁ ማለት ነው።